ክርስቲያኖች በጣም ከባድ ኃጢአት በማንኛውም ነገር ላይ ተስፋ መቁረጥ በተለይ ለጸሎት ለመንፈሳዊ ሕይወት አሁን ብዙ ሰዎች ጾም አሁን እኔ ብጾም ምን ይረባኛል እኔ በመጸውት አሁን የኔ ገንዘብ እግዚአብሔር ይቀበላል እንደዚህ ባደርግ ምን ያደርግልኛል እና ስንፍና አለው በውስጡ አይ እኔ በቃ አንዴ እንደዚህ ሆኛለሁ በቃ ምንም አይደለም ጾም ራሱ ጀምሮ እንትን መብላት ጀምሮ እስኪ ጾመው ሲባል አይ በቃ አንዴ ጀምሬዋለሁ እንግዲህ ከሆነም ከርሞ እንጂ እኔ አሁን እንግዲህ አንዴ እንዲ ግድ የለም ለምን ዛሬ አትጀምረው ወዳጄ እምነታችን እኮ ነው ጌታ እንደ ቀን ሰራተኛ ቀን ቆጥሮ ውሎ አበል እንደሚከፍል ያለፉትን ቀናት እንደዚህ አድርገህ እኮ አልጾምክም አንተ ይችን የመጨረሻዋን ሳምንት ስለጾምክ ይቅራልልህም የሚል ይመስላችኋል ይሄ የሰይጣን ሐሳብ ነው ክርስቲያኖች ያም ባለማወቅ አድርገ ነው አሁን ስናውቅ በሙሉ ልብ ተመልሰን ካደረግነው እግዚአብሔር ይሰማናል ክርስቲያኖች እናት በራሳችሁ ተስፋ አትቁረጡ እግዚአብሔር አይሰማንም ይሄን አያደርግልኝም እንዲህ አይሆንም አንበል ክርስቲያኖች እግዚአብሔር ይሰማናል የፈለገ አይነት ኃጢአተኛ ሁን የፈለገ አይነት ዝሙት ፈጽም የፈለገ አይነት ስካር ስርቆት ዛሬ እንደ ፈያታዊ ዘይማን ቀጥ አድርገውና እግዚአብሔር ይምረኛል ብለህ እምነትህ አድኖሃል ይልሃል ጌታ አይምርህም የሚል ሰይጣን ነው ወዳጄ አይሰማህም የሚል ሰይጣን ነው እግዚአብሔር ማይሰማል ክርስቲያኖች እና ተስፋ አትቁረጡ በስራ ይሁን በዓለማዊ ህይወት ይሁን በተለይ በመንፈሳዊ ህይወታችሁ ኃጢአት ያስቸገራችሁ ሰዎች ንስሐ እየገባን ደጋግመን የምንሰራ መቼ ነው ይሄን የምናቆመው የምንል አይዟችሁ በርቱ እግዚአብሔር ልንገራችሁ ተስፋ ካልቆረጣችሁ እግዚአብሔር ያን ኃጢአታችሁን ከእግራችሁ በታች የሚጥልበት ቀን ይመጣል ክርስቲያኖች ተስፋ አትቁረጡ ታገሉት ግን ተቃወሙት ያን ኃጢአት እግዚአብሔርን ለምኑት አውጣኝ ከዚህ ኃጢአት አውጣኝ ይችን የዛገች ነፍሴን የቆሸሸች ነፍሴን ከዚህ አላቃት እያላችሁ ክርስቶስን ለምኑ ክርስቲያኖች ተስፋ አትቁረጡ ዘንድሮ አልተደረገልንም አልተፈጸመልንም እንደዚህ አትበሉ ክርስቲያኖች በተለይ በመንፈሳዊ ሕይወታችሁ በምንም መንገድ ተስፋ አትቁረጡ እግዚአብሔር አምላክ በቸርነቱ ተስፋ መቁረጥን ከሁላችን ያስወግድልን